ቸግሬ ነው የማስቸገረው። ስራ እንዳልሰራ ካዴልኝ የኔን ወንድሜ ምን ሆነሽ ነው? ከልጅነት እንደዚህ ነው። አይዞሽ አይዞሽ ነበር ካለኝ ከዚህ በላይ ቢጨርስ ደስ ይለኝ ነበር። ሰዓትም አለሽ? ፍሪክም ነሽ? ከስተመር ነኝ ሰጠ። አውልቅ አውልቅ እናት በዚህ መጣች። አውልቀው ምን አይነት ዘመን ያለ ነው? የሚዳ መርገጥ ነበር በእናትህ። አሁን ሰው አታ ነው ሌላ ቦታ እንጂ ደግሞ እኔ ከማረሚያ ቤት ስወጣ የሚገርም ነገር የሌለ እኮ እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መኬድ ነበር። አንድ ለመኪና ባለቤቴ መኪና ይዛ ነው የምትመጣው ሸዋሮቢት እና ስትመጣ ከአቅም በላይ ስለሆነ መጽሐፍ የገባልኝ እና ያን ሁሉ መጽሐፍ ጽፌ አንብቤ ስለሆነ ሲወጣ ሸክም ሆነ። እንዴት አድርጌ እኔ ብቻዬን ይዤው ልውጣ? ስለዚህ 2 ራውንድ መኬድ ነበረበት በመኪና። አዩ ማጂክ ማስተርሰን የጨረስኩት ማረሚያ ቤት ሆኜ ነው። ተከልክዬ አይቻል ማረሚያ ቤት ትምህርት አይቻል። ያውም ሸዋሮቢት አዲስ አበባ ቢሆን እሺ ወይ ቃሊቲ እና ዙር ብሎ አኑ ፌደራል ኮሚሽነር የማረሚያ ቤት ተፈቅዶልኝ አዲስ አበባ ዩኒቨርሲቲ ደብዳቤ ተጽፎ በስንት አንተኛ ማለት ለምን ታራሚ አይማር ብዬ ብዬ አገር ይያዝልኝ ብዬ I was the first one በሸዋሮቢት ውስጥ ማስተርሱን የተማረ